ሁሉ ጊዜ አገልግለን ያፈራ ነው ምእመን ብር ሊባዛ ነው ሲባል አንድ ሰው ይመጣና ብር ሊባዛ ነው ሲል የባንክ ቡኩን ይዞ እየሄደ የሚያጓራ ምእመን አፍርቼ ከሆነ የወደኩት እኔ ነኝ። ተባዛ አልተባዛ ሳይሆን አባዝታል አላባዛም እያላችሁ ራሳችሁ መጠየቅም የለባችሁ። ተባዛ አልተባዛ ሳይሆን ይሄን ፍለጋ ከሄደ እንዴ 10 ዓመት አገልግየው ይሄን ፍለጋ ከሄደ ካልተጸየፈ አይሆንም ገንዘብ በዚህ መልክ ነው የሚገኘው ብሎ የገንዘብ ፍላጎቱን ካልቆለፈ ካልዘጋው እኔ እኮ ነኝ የወደኩት። እንዴ አውሬው ሲመጣ ምን ሊሆን ነው የኛ ምእመን? እሱ ራሱ የብርሃን መልአክ መስሎ ነው ሆኖ አይደለም። እሱ ራሱ የብርሃን መልአክ መስሎ አገልጋዮቹ የጽድቅን አገልጋዮች መስለው ነው የሚመጣው። ይሄ ዝም ብሎ እንትኑ አይነት ያለው አይነት ምናምን ሳይሆን የጽድቅ አገልጋይ መስሎ አገልጋዮቹ የጽድቅ አገልጋይ መስለው እሱ የብርሃን መልአክ መስሎ ከሰማይ እሳት እያወረደ የሚመጣውን እያጓራ ይከተላል ወይስ ያቆመዋል ነው ከዋናው? እንዴ አሁን ያለው ምእመን እኮ ሪሊ በጣም እኮ ቁጭ ብለን ራሳችንን መፈተሽ አለብን እኮ። እኔና እናንተ እኮ እንደ እብድ ሊያደርገን ይገባል። ተጠርጎ እንዴት ይሄዳል የኛ ምእመን? ይሄው ቡክሽን አምጪ፣ ይሄው ስልክሽን አስጠጊ፣ ይሄው እንትንን አስጠጋ፣ ይሄው እንዴ ምን እየሰራን ነበርኛ? ክርስቶስን ጢም ብሎ የተሞላ ሰው ይሄ ያምረዋል ወይ እንዴ? ክርስቶስን ጢም ብሎ የተሞላ ሰው እኮ እንኳን ገንዘብና በዚህ መልኩ የሚመጣ ገንዘብ እንደው አንዳንዱ ደስ የሚል ነገር ሁሉ ያስጠላሃል። እስቲ ፊልጵስዩስ ምዕራፍ 3 አንብቡ። ደስ የሚለው ነገሮችን አረ እንዴ አፒታይት የለኝም የሚለው ሰውየው ደስ የሚለው ነገሮች ከእስራኤልም እስራኤል ከይሁዲም ይሁዲ በስምንተኛው ቀን የተገረጽ ከብንያም ወገን ይሆን ፈሪሳዊ ለጽድቅ የሚቀና ቤተክርስቲያን አሳዳጅ አሚን ይደረድረው እሱ ይሄው ለኮ ችግር የለውም ነበር። ግን አንድ ነገር መጣና አፈራረሰበት። ማን የሚባል ኢየሱስ የሚባል ነው። ስለ ክርስቶስ ኢየሱስ ስለ ጌታ ዕውቀት ይሄ ሁሉ ነገር ረብ የሌለው እንደ ጉድፍ እቆጥራለሁ። ትልልቅ ነገርን እንደ ጉድፍ ያስቆጥራል እኮ ኢየሱስ ሲሞላ። እንኳን እንደዚህ የሚያንከራትት ትልልቅ ነገርን እንደ ጉድፍ ያስቆጥራል። ሹመትን እንደ ጉድፍ ያስቆጥራል። በኢየሱስ የተሞላ ሰው እንደዚህ አይንከራተትም። እግዚአብሔር አምላክ ሕዝባችንን በክርስቶስ መሙላት ያርግልን። አይንከራተትም። ያረፈ ነው። በክርስቶስ ሙልት ያለ ብስል ያለ እንዴ እየተከለከለ የሚኖር እኮ መሆን የለበትም። ባይዚስ ታይም የኛ ምእመን እንዳትሄድ እየተባለ የምናስፈራራው እኮ መሆን የለበትም የኛ ምእመን። ቴሌቪዥን እንዳትከፍት የምንለው እኮ መሆን የለበትም የኛ ምእመን። ባይዚስ ታይም እኮ ራሱ የሚመርጥ ራሱ የሚጸየፍ ይሄን ካልተቋቋመ የሚመጣውን ዘመን እንዴት ይቋቋማል? የክህደቱን ዘመን እንዴት ይቋቋማል? የአውሬውን ዘመን እንዴት ይቋቋማል? በድንቅና በተአምራት የተሞላው እንዴት ይቋቋማል? ጸጋ አታባክኑ። ሰው ለማብሰል አርጉት።